people mind me saying that, but I'm saying it. We could go one way or the other, and we're going to go the wrong way if we keep taking in garbage into our country. Ilhan Omar is garbage. She's garbage. Her friends are garbage. These aren't people that work. These aren't people that say, let's go, come on, let's make this place great. These are people that do nothing but complain. But when they come from hell and they complain and do nothing but we don't want them in our country. ይህ የትራምፕ ንግግር ከሰሞኑ በዋይት ሃውስ በተካሄደው የካቢኔ ስብሰባ መጨረሻ ላይ የፕሬዝዳንት ዶናልድ ትራምፕ ከንፈሮች ያወጡ ቃላት ነበርም ብዙዎችን አስደንግጠዋል፣ አስቆጥተዋልናም አስፈራርተዋል። ትራምፕ ሀገሪቱ በጥፋት አፋፍ ላይ ትገኛለች ካሉ በኋላ የሶማሌ ስደተኞችን ቆሻሻ ሲሉ ገልጸዋቸዋል። በሀገራችን ውስጥም እንዲህ አይነት ቆሻሻዎች አንፈልግም ያሉበት ንግግር ነበር። ይህ አባባል በቀጥታ ለማደረገው ሚኒሶታ ውስጥ የሚገኘውን ትልቁን የአሜሪካ ሶማሌ ማህበረሰብ ሲሆን ቃላቱን የሰነዘሩ ደግሞ በቅርቡ የሚኒያፖሊስን ጨምሮ በበርካታ ከተሞች የኢሚግሬሽን ሕግ ማስከበር ዘመቻ ሊጨምር ነው በሚል ስጋት ውስጥ ነው። የትራምፕ ንግግር የአንድን ትልቅ ማህበረሰብ ክብር ለመንፈግ ያለመ ብቻ ሳይሆን የተደራጀ የፌዴራል ኃይል ወደ ተግባር እንዲገባ የፖለቲካ መብራት አረንጓዴ የማብራት ኃይልም ነው። ትራምፕ የሶማሌ አሜሪካዊቷን ተወካይ ኢልሃን ኦማርን በዚህ ቆሻሻ በሚለው ቃል መግለጻቸው ተከትሎ እርሳቸውም በምላሻቸው ትራምፕ የተናወታቸው ነገር አስፈሪ ነው ሲሉ ምላሽ ሰጥቷል። ይህ የቃላት ጥቃት የመጣው ዘ ኒውዮርክ ታይምስ በሶማሌ ስደተኞች በተፈጸመ የደህንነት አገልግሎት የማጭበርበር ዙሪያ ዘገባ ካቀረበ በኋላ ነው። ትራምፕም ይሁኑ ዘገባ ተጠቅመው ሚኒሶታን የሚመሩ ገዢ ቲም ዋልዘንና ጠቅላይ አቃቤ ሕግ ኪዝ ኤልሰንን ከስልጣናቸው እንዲለቁ ጠይቋል። የሃውስ ኦቨርሳይት ኮሚቴ ሰብሳቢ ጄምስ ኮመርም በጉዳዩ ላይ ምርመራ መጀመራቸውን አስታውቋል። እዚህ ላይ ጥያቄው የማጭበርበሩ መጠን ሳይሆን የምላሹ መጠን ነበር። የፌዴራል ስልጣን በግልጽ ያነጣጠረው በዘር በተወሰነ ማህበረሰብ ላይ ነው። ይህ ደግሞ በቅርቡም በኒው ኦርላንስና ሚኒያፖሊስ ኢሚግሬሽንና የጉምሩክ ማስፈጸሚያ እንቅስቃሴ እንዲጨምር ከተነገረበት ዜና ጋር በቀጥታ ይገናኛል ብለዋል። የአካባቢው የድንበር ጠባቂ ኃላፊ ቶም ሃማንም በሚኒሶታ ውስጥ የእንቅስቃሴ መጨመር እንደሚኖር ማረጋገጣቸው የፕሬዚዳንታዊ ንግግር ወደ ተግባር እርምጃ የተለወጠ መሆኑን ያመላክታል ብለዋል። ይህ የፕሬዚዳንት ጥላቻ ንግግር በሶማሌ ማህበረሰብ ላይ ያለውን ስነልቦና የተጽዕኖ ለመረዳት አንድ ምሳሌ አንስቶ ትንታኔውን ለቢቢሲ ያቀረበው የመብት ተሟጋችም ጉዳዩን የሚፈነዳው የሚል ስያሜም ሰጥቶት ነበር። የሶማሌ ስደተኞች ከ1990ዎቹ የእርስ በርስ ጦርነት ጀምሮ ወደ አሜሪካ የመጡ ናቸው። ከ260 ሺህ የሚበልጡ የሶማሌ ዝርያ ያላቸው ሰዎችም በዩኤስ ውስጥ የሚኖሩ ሲሆን አብዛኞቹም የተፈጥሮ ዜጎች ናቸው። አሁን እነዚህ ሰዎች በአሜሪካ ህጎችና ስርዓት ውስጥ ቤት ሰርተዋል፣ ተቀላቅለዋልና ህጋዊ ዜግነት አግኝተዋል ሲል ጽሑፉን ይገልጻል። ተንታኙ አሁን ግን ይላል ፕሬዚዳንቱ የፖለቲካ አጀንዳቸውን ለማራመድና የራሳቸውን የፖለቲካ መሰረት ለማሰባሰብ በአንድ አነስተኛ ቡድን ላይ የተጠረጠረውን ወንጀል ጠቅመው ሙሉ ማህበረሰብ ቆሻሻ ብሎ መፈረጅ ይህንን ቤት ሊያፈነዶ ታስቧል ሲልም ያነሳል። የሚፈነዳው ቤት ማለት በጥቂት ግለሰቦች ድርጊት ምክንያት መላውን ማህበረሰብ እንደ ወንጀለኛ መቁጠርና የፌዴራል ኃይልን በመጠቀም ህጋዊ ዜግነት ያላቸውን ጭምር ለስደት ፍርሃት መዳረግ ማለት ነው ሲልም ያትታል። የሚኒያፖሊስ ከንቲባ ያዕቆብ ፍሬ እንዳሉትም ደግሞ የፌዴራል ኢሚግሬሽን ወኪሎች ሰዎችን ሲይዙ ስህተት መስራታቸው አይቀሬ ነው፣ የአሜሪካ ዜጎች መብትም ይጥቃሉ ብለዋል። ይህ ሁኔታ ትራምፕ ባለፈው ዓመት ለድጋፍ ሲሉ የሶማሌ ማህበረሰብ ደህንነት ይፈለጋል ብለው ከተናገሩ ንግግር ጋር የሰማይና የምድር ኃይል ይራራቃል። ይህ የሚያሳየውም ንግግሩ ከእውነተኛ ደህንነት ፍላጎት ይልቅ የፖለቲካዊ ቅስቀሳ መሆኑን ነበር። የትራምፕ የስደተኞች ጉዳይ በዚህ ብቻ አልተወሰነም ነበር። ከረጅም ጊዜ በፊት በትውፊት እንደምናውቀው አንድ ሰው ከገዢው ቁጣ ለማምለጥ ሲፈልግ ወደ ቤተ ክርስቲያን ወይም ወደ ሌላ ቅዱስ ስፍራ ይሸሻል። ያ ቦታም እንደ መጠለያ ወይም ጥገኝነት ሆኖ ያገለግላል። ዛሬም በአሜሪካ ውስጥ በተመሳሳይ ሁኔታ ከተሞች ራሳቸውን ከፌዴራል ጣልቃ ገብነት ለመጠበቅ ሞክረዋል። አሁን ግን የፌዴራል መንግስት ወደ እነዚህ ከተሞች የኃይል በሩን ከፍቶ ገብቷል። በኒው ኦርላንስና ሚኒያፖሊስም እየተባለ ይገኛል። የትራምፕ አስተዳደር በመጠለያ ከተሞች ላይ የከፈተው የኢሚግሬሽን ዘመቻና የብሔራዊ ዘብ ጦር የማሰማሪያ ዛቻው የፌዴራል ስልጣን በሰዎች ህይወት ላይ ምን ያህል ሊኖረው እንደሚችል ያሳያል። ይህ እርምጃ ለምን ተወሰደ? በመሬት ላይ ያለው ሰብአዊ ዋጋስ የሚለው ጉዳይ የሰሞነኛው መነጋገሪያ አጀንዳ ሆናል። ከሰሞኑ የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ የሀገር ውስጥ መምሪያ ዲኤችኤስ አማካኝነት በኒው ኦርላንስና ሚኒያፖሊስ ከተሞች መጠነ ሰፊ የሆነ የኢሚግሬሽን ህግ ማስከበር ዘመቻ መጀመሩን አስታውቋል። የዘመቻው ሰበብ ግልጽ ነበር። ዲኤችኤስ እንደሚለውም ኢላማው በመጠለያ ከተማ ፖሊሲዎች ምክንያት በነጻነት የሚንቀሳቀሱ ወንጀለኛ የውጭ ዜጎች ናቸው የሚል ነበር። የፌዴራል ኢሚግሬሽንና ጉምሩክ ወይም አይሲ እስረኞችን አሳልፎ የመስጠት ጥያቄዎችን ችላ ያሉ የአካባቢ ባለስልጣናትንም በግልጽ ወንጅሏል። ሁኔታው ይበልጥ የተወሳሰበ የሆነው ፕሬዚዳንት ትራምፕ የብሔራዊ ዘብ ጦሩን ወይም ናሽናል ጋርድን ወደ ሉዊዚያና እንደሚልኩ መናገራቸውም ነው። ይህም ኢሚግሬሽን የማስፈጸም ተግባርን በከፍተኛ ደረጃ ወታደራዊ ቀለም እንዲኖረው
አድርጎታል። ይህ በእንዲህ እንዳለ የሉዚያናው ሪፐብሊካን አስተዳደር ጄፍ ላንድሪ ጣልቃ ገብነቱን በደስታ ሲቀበሉ፣ የከተማዋ ፖሊስ መረጃ ግን የኒው ኦርላንስ የወንጀል መጠን በከፍተኛ ሁኔታ መቀነሱና ላለፉት 50 ዓመታት ታይቶ የማይታወቅ ዝቅተኛ ግድያ ወንጀል ቁጥር መመዝገቡን ያሳያልን ብሏል። እዚህ ላይ የፖለቲካው ትርክት ከእውነታው ጋር ይጋጫል። ይህ የፌዴራል መንግስት ወደ አካባቢው ጉዳይ ገብቶ ስልጣኑ የማስከበር መከራ አዲስ ክስተት አልነበረም። ታሪክን መለስን ብለን ስንመለከትም የአሜሪካ የፖለቲካ ታሪክ በፌዴራልና በክልል መንግስታት መካከል ባለው ዘላለማዊ የስልጣን ሽኩቻ የተሞላ ነበርም። በሲቪል መብቶች ዘመን የፌዴራል ህጎች በአካባቢው የመንግስት አሰራር ውስጥ ጣልቃ ሲገቡ፣ የደቡብ ግዛቶች ደግሞ በስቴትስ ራይትስ የግዛቶች መብቶች ላይ ህጎችን ይቃወሙ ነበርም። አሁን ያለው ሁኔታም ከርዕሰ ጉዳዩ አንጻር ቢለያይም የክርክሩ ዋና ነገር ግን ተመሳሳይ ነው። የፌዴራል መንግስት ህጎችን በሁሉም ቦታ ለማስፈጸም መብት አለው ወይስ የአካባቢ መንግስታት የራሳቸውን ፖሊስ በመከተል ማህበረሰቦቻቸውን ከፌዴራል ጣልቃ ገብነት የመጠበቅ ግዴታ አለባቸው? የኒው ኦርላንስ ከተማ የፖሊስ ሀብትን የአካባቢ ወንጀሎች ለመከላከል እንጂ የፌዴራል ኢሚግሬሽን ለመርዳት መጠቀም አልፈልግም ማለቷም የዘመናት የፌዴራሊዝም ክርክር አካል ነበርም። የፖሊሲ ትልቅ ተጽዕኖ ግን በመሬት ላይ ባሉ ሰዎች ላይ ነው። አንድ ስሙ እንዳይጠቀስ የፈለገ የሆንዱራስ ስደተኛ የሰጠው ምስክርነትም የከተማዋን ሽብር ይገልጻል። ከ2 ሳምንት ጀምሮ ከቤት ያልወጣሁም፣ በመንገድ ላይ እንያዛለን በሚል ፍራቻ ወደ ስራ መሄድ አቁመናል፣ ቤታችን ተዘግቶብን ተቀምጠናል፣ እንደኔ ያሉ ሰዎች ብዙዎች ናቸው ብሏል። ይህንን ሁኔታም የአሳ አጥማጁ ሰፊ መረብ በሚል ምሳሌ ንግግር አስመልክተው አንድ ዓለም አቀፍ ተንታኝ ሲናገሩም የአሳ አጥማጁ ዓላማ ከብዙዎች አሳዎች መካከል ጥቂት የተወሰኑ የተከለከሉ አሳዎችን ብቻ መያዝ ነው። አጥማጁም የትራምፕ አስተዳደር ነው። የተከለከሉ አሳዎች ደግሞ ዲኤችኤስ ኢላማ ያደረጋቸው ወንጀለኛ የውጭ ዜጎች ናቸው። ነገር ግን ይህ አጥማጅ የሚጠቀመው ሰፊና ትልቅ መረብ ሲሆን መረቡንም በትልቅ የህዝብ ገንዳ ወይም ከተማ ውስጥ ይጥለዋል ብሏል። ውጤቱስ የሚለው ጥያቄ እንዳለ ሆኖ መረቡ ኢላማ የተደረጉን ጥቂት አሳዎች ከያዘ በላይም በሺዎች የሚቆጠሩ ጥቃቅን ጉዳት የላቸውና ለከተማ ኢኮኖሚ ጠቃሚ የሆኑ አሳዎችን ወይም ሰላማዊ ስደተኞችን በድንጋጤ ሽባ ያደርጋለን ብሏል። ሰላማዊ ነዋሪ ስራ ለመሄድ፣ ልጆቹን ትምህርት ለመውሰድ ወይም ደግሞ ምግብ ለመግዛት ከቤት መውጣት ይፈራልም። ዓላማውም ወንጀልን ማስወገድ ቢሆንም ውጤቱ ግን የሰላማዊ ማህበረሰብ ፍርሃት ኢኮኖሚ ማቆም ይሆናል ብሏል ተንታኙም። የዚህ ዘመቻ ሌላው አሳሳቢ ገጽታ የብሔራዊ ዘብ ጦርን የማሰማራት እቅድ ነበርም። ወታደራዊ ኃይልን በሲቪል ህይወት ውስጥ ማሳተፍ ትልቅ የህግና የሞራል ክርክር የሚፈጥር ነው። የብሔራዊ ዘብ ጦርን መጠቀም የፌዴራል መንግስት ጡንቻዎችን የማሳያ መንገድ ብቻ ሳይሆን ሁኔታውን ከቁጥጥር ውጭ ሊሆን እንደሚችል የሚያሳይ አደገኛ ምልክት ነው። የኤፍቢአይ ማስጠንቀቂያም በፌዴራል ፖሊሶች ላይ የሚሰነዙ ጥቃቶችን ለመከላከል ከስቴት ፖሊስ ጋር እንደሚሰራ መግለጹ ደግሞ የዚህ ዘመቻ ሊያስከትል የሚችለውን የህዝብና የህግ አስከባሪ አካላት ፍጥጫ ያሳያል። በመጨረሻም ይህ የፖለቲካው ማዕበል የሚቀጥል ሲሆን የፌዴራል መንግስትና የአካባቢው ከተሞች የመጨረሻውን የፍርድ ሞት እስኪመጣ ድረስም በህግና በፖሊስ ይፋለማሉ። እስከ ነገም ሆነ ለረጅም ጊዜ የሚዘልቅ ዘላቂ ጥያቄም ኢሚግሬሽን ህግ የማስከበር ዋጋ ምን ያህል ነው? ሰብአዊ ክብሩና የአካባቢው ደህንነት አደጋ ላይ የሚጥል ከሆነ እስከ ድረስ እንፈቅዳለን የሚለው ጥያቄ ዋነኛው መነጋገሪያ ጉዳይ ነው።